ሰላም እንዴት ናችሁ? ዛሬ ደግሞ በጂሲክ ሰርቨር ካስሞላን በኋላ በላይፍ ስታር እና በጎልድ ስታር መች ጀምሮ መች እንደሚያልቅ ማየት የምንችልበትን አሳያችኋለሁ። ጂሲክ ጎልድ ስታር ላይ 1 2 3 ከገቡልን በኋላ ሰርቨርም ካስሞላን በኋላ ወዲያውኑ በሪሞታችን ሜኑ እንጫናለን ማለት ነው። ሜኑ ስንጫን ምን ይመጣልናል? ኢንስታሌሽን ይመጣልናል። ቻናል ማናጀር ምናምን ብዙ ነገሮች ይመጡላል። ኢንስታሌሽንን ኦኬ እንለዋለን ማለት ነው። ኢንስታሌሽን ኦኬ ስንለው መጨረሻ ላይ ኤሲፒቲቪ ምትላለች ወደታች እንደወረድን ማለት ነው። ኤሲፒቲቪን ኦኬ እንላለን። ኤሲፒቲቪን ኦኬ ካልን በኋላ ሁለት አይነት ኦፕሽኖች ይመጡልናል። የመጀመሪያው ኤሲፒቲቪ ኢንፎ፣ ሁለተኛ ደግሞ ፕሮቫይደር ሊስት ይመጣል። ኤሲፒቲቪ ኢንፎ ላይ ኢንፎርሜሽኖችን ነው የሚሰጠን። ሴሪያል ነምበር፣ ቨርዥኑን፣ ፕሮቫይደር ሊስቱን፣ ዳታውን ምናምን ነገር ይነግረናል ማለት ነው። እና እነዚህ ኢንፎርሜሽኖች በዚህ እናገኛለን። ሁለተኛው ኦፕሽናችን ደግሞ ምንድነው? ፕሮቫይደር ሊስት። ፕሮቫይደር ሊስት ደግሞ መች ተሞልቶ መች እንደሚያልቅ የሚነግረን ነው ማለት ነው። እሱን ኦኬ ስንለው ልክ እንደዚህ ፕሮቫይደር ሊስት ይመጣል። በኢንተር ሰዓት የምትሏን አንደኛው ላይ ያለችው ፓኬጅ አንድ ብቻ ስላስሞላን እሱን ኦኬ እንላለን ማለት ነው። እሱን ኦኬ ነው አውቶራይዝ ኢንፎ ይሰጠናል። ስታርት ዴት አለን 28 ላይ ነው፣ እኛ 02 ላይ ያስሞላ ነው። የአንድ ወር ስላስሞላን ኤንድ ዴቱ ደግሞ በ01 04 ላይ ያልቃል ማለት ነው። ልክ መግቢያው ላይ ያልቃል፣ ኤፕሪል መግቢያው ላይ ያልቃል ማለት ነው። በዚህ መንገድ ማየት እንችላለን። የምን የጎልድ ስታርን ልክ ብዙ ጊዜ ስናስሞላ አንዳንድ አጭበርባሪዎች ስለሚኖሩ በዚህ መንገድ አይተን ወዲያውኑ ማወቅ እንችላለን ማለት ነው። አሁን ደግሞ ላይፍ ስታር እናያለን ማለት ነው። ላይፍ ስታር ላይ ልክ እንደዚህ እዚህ ሪሲቨር ላይ አልተሞላም በእርግጥ እና ያው ለማየት ያህል እናየዋለን። ያው ሶፍትዌርም ስለጫንን መጀመሪያ ወደ ጂሲካችን እንገባለን። ጂሲክ ወዳለበት ጂሲካችን ከገባን በኋላ በሪሞታችን ሜኑ እንጫናለን። ልክ እንደዛ ማለት ነው። ሜኑ ስንጫን እንደዚህ አይነት ኦፕሽኖች ናቸው ደግሞ የላይፍ ስታሮች እና የሱፐር ስታር ምናምን ይመጣለን ማለት ነው። ይሄ ሱፐር ስታር ነው። ሱፐር ስታር ላይ መጨረሻ ላይ ኤሲፒቲቪ ኢንስታሌሽን ኦኬ ካልን በኋላ ኤሲፒኢ ሜኑ የምትል ይመጣል ማለት ነው። ኤሲፒኢ ሜኑን ኦኬ ስንለው ልክ እንደዛው ልክ እንደ ጎልድ ስታር ሁለት አይነት ኦፕሽኖች ይመጣሉ። ኢንፎ እና ፕሮቫይደር ሊስት ይመጣልናል። ኢንፎ ቀደም እንደነጋችሁ ኢንፎርሜሽን ነው። ፕሮቫይደር ሊስት ላይ ደግሞ ልክ እንደዚህ ይመጣልሽ። አውቶራይዝ ኢንፎ ላይ ኦኬ ስትሉት ይሄው ቀኑንም ስላልተሞላ 24 12 25 ላይ ነው። ያ ደግሞ 23 12 25 ላይ ያው ለአንድ ቀን ብቻ ልክ እንደ ሶፍትዌሩን ስንጭነው ለአንድ ቀን ብቻ እንደሚሰራው ወይ ደግሞ ለአንድ ቀን ብቻ ያስቀምጥልናል ማለት ነው። በዚህ መንገድ ማየት ትችላላችሁ። ብዙ አጭበርባሪዎች ስለሚኖሩ የ3 ወር ሞላን፣ የ6 ወር ሞላን፣ የአመት መስሞላን ብለው ግን የአንድ ወር ብቻ ወይ ደግሞ ምንም ላይ ሞሉላችሁ ስለሚችሉ በዚህ መንገድ ማየት ትችላላችሁ ማለት ነው። አጭበርባሪዎችን በዚህ መንገድ ማያዝ ትችላላችሁ ማለት ነው። እኛ ጋር ግን ስታስሞሉ እንደዚህ አይነት ነገር በፍጹም አይገጥማችሁም። ደንበኞቻችን መጠየቅ ትችላላችሁ። ቴሌግራም ቻናል ላይ አዋሩን። ቴሌግራም ቻናላችንን ጆይን በሉት። ይሄንን ሰብስክራይብ በማድረግ ተቀላቀሉን ማለት ነው። እናመሰግናለን።